በስልክ ምን ብለሽ ነው ሆሞሞ የምታሳይው? ደግሞ እኮ አታፍሩም። ማፍራት ነገር የለም፣ ምንም ነገር የላችሁም። ሀቢባ ጋር ሄዳችሁ ደግሞ ታወራላችሁ። የኔ አገባል ብሎ ጀንጅኖ ምን ትላላችሁ እንዴ? ምን ወዴት እየሄዳችሁ ነው? ቆይ ሰው እንደ የራሱ የሆነ ነገር እንዴት ያሳያል በስልክ? ሰላም ጤና ይስጥልን። ውድና እየተከበራችሁ የመሲ ሚዲያ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተ ጋር እንዴት ነው? ሁሉ አማን ነዋ? እንግዲህ ይሄ ነገር አልሰራም አቆማለሁ ተዋለሁ ብዬ ሳስብም አሪፍ አልቀመጥም። ጥቅም አለ ስል ጊዜ ለጥቅም እቸኩላለሁ። ወይ ጥቅሙ ቀምሼ ወይ አይቼ እንደዚህ ቢሆን ኖረው አይቆጨኝም። ለመሆኑ ሰሞኑ ሚዲያ እንግዲህ በአንድ እግር ቆሟል። መስራትን ተውኩት። ጸጥ ብዬ እያዳመጥኩ ነው። ለምኑ ማለት አልሰጣም። ጸጥ ብዬ እና በጣም የሚያስጠላ ነገሮችን እየሰማ ነው። ምንም የሚያዝናና ወይስ ፋታ የሚያደርግ ወይ የሚያስቅ ነገር ወይ ደስ የሚል ነገር ምንም የለው። ሁሉ ነገር ኑሮ በቃ ወዴት እየሄደ ነው? ይቺ ዓለም ወዴት እየመራች ናት? መጨረሻ ጊዜ ዘመን ደረሰ ወይ እንዴት ነው የሚለው ከራሴ ጋር ጥያቄ የፈጠረ ነገር ነው። እና በጣም እውነቴ ነው የምላችሁ፣ በጣም ነው የሚያሳስበኝ ህይወት ራሱ ከዚህ በኋላ ያለው ህይወት እኔ እንጃ በጣም ወደ ህይወት እንደሚመራ ግራ ገባኝ። እና ይህን ያዳመጥኩ ዛሬ ያው የሴቶች ገመና ሚዲያ ላይ እየወጣ ነው እና ይሄን ደግሞ ስሰማ ጊዜ እኔም ሴት ነኝ፣ በዚህ ዙሪያ ለምን አውርቼ አላልፍም በማለት ነው እናንተ ጋር የመጣሁት። እንደምትስሙ ከሆነ የኔ ፕሮፋይል ላይ ያስቀምጣለሁ። እንግዲህ ስክሪኑ ላይ ሰውየውን ታውቃላችሁ ብዬ ተስፋ አደርጋለሁ። ሁላችሁም ታያላችሁና እስቲ የራሳችሁ አስተያየትና ግምት ትሰጣላችሁ። እኔ ምንም አላሳዝነኝም። ምንም አንድ ሰው 83 ሴቶች ሁሙሞ እሱ ጋር ነው አለው 83 ያው 3 ይጨመርና ብሔር ብሔረሰብ በሉ የኢትዮጵያ ብሔር ብሔረሰብ እንዲህ ያ ሁሉ ሁሙሞ እሱ ጋር ነው ያለው። በቃ ሀገራችን በአንደኛ ቁጥር ተመድባለች በሴቶች ዙሪያ በኩል። እኔ የምላችሁ ሴቶች ምን ልታደርጉ ነው ለሰውየው የሰጣችሁ? ጸበል ነው ይቅመስ ብላችሁ ነው የሰጣችሁ? አይቶ ይመለስ ብላችሁ ነው የሰጣችሁ? ምን ልሰሩ? 83 ሴቶች ሁሙሞ ሰውየው ፎቶ እስከሚይዝ ድረስ ምን ተሰራላችሁ እሱ ጋር? እኔ ሰውየው ጥፋተኛ አይደለም። በቃ እኔ ምንም ጥፋት የለም ሰውየው ጋር። ምን አርግ ብለሽ ነው? እንደው ለስልክሽ ትንሽ አታፍሪም? ምቺ ይመታል ንብረትሽን ብለሽ አትገምችም? ምቺ ይመታል ወይ ነገር ነው? እግዚአብሔር እኮ ነውር ነው ብሎ ሰው አይቶ የሚሸቀቀቅ የሚለው ነገር ብሎ ታች ወስዶ ቀብሮ አስቀምጧል። እናንተ ወንዶቹን እግራችሁን እንዲያርጉ እየከፈታችሁ ታሳያላችሁ። ባልሽ ነው አገብተሻል፣ ከሱ ጋር ነው ያለሽው። በስልክ ምን ብለሽ ነው ሆሞሞ የምታሳይው? ደግሞ እኮ አታፍሩም። ማፍራት ነገር የለም፣ ምንም ነገር የላችሁም። ሀቢባ ጋር ሄዳችሁ ደግሞ ታወራላችሁ። የኔ አገባል ብሎ ጀንጅኖ ምን ትላላችሁ እንዴ? ምን ወዴት እየሄዳችሁ ነው? ቆይ ሰው እንደ የራሱ የሆነ ነገር እንዴት ያሳያል በስልክ? ፈጣሪ እኮ ረስቶ አይደለም እዚህ ጋር ለማስቀመጥ ረስቶ አይደለም። ሌላ ቦታ ላይ እንደዚህ ፊት ለፊት በቃ የሚታይ ቦታ ላይ ግልጽ የሆነ ቦታ ላይ ለማስቀመጥ ረስቶ አይደለም ፈጣሪ። ሸፍኑ ጋመናችን ሸፍኑ ብሎ ነው ታች ወስዶ የቀበረ ያስቀምጠው። እናንተ ግን ለስልክ እንኳን አታዝኑ። እንዲህ አርግሽ ታሳያለሽ። ቅንቃናም ሁላ ማለት ነው። ምንም በቃ የእናንተ ነገር እንትን የሚላይ ነገር የለም። ጌታ ምስክሬን። ደግሞ ሲታብሩ አትፈሩም? እንደ ትንሽ
ሀቢባ ምን ታደርግ? እሷ ጋር አይታችሁ አሁን ሰውየው ፎቶ ልተለጠፈ ሌላ ምንድን ነው? እስከ ሳምንት ድረስ ይወራል በቃ። ከዛ በኋላ አንቺ ግን ኢድሜ ልክሽን እየፈረሽ ነው የምትኖሩ። ኢድሜ ልክሽን እያስፈራራ እየፈረሽ ነው። የብዙ ነፍሶች ጠፍቷል የተባለ ነው። የብዙ ልጆች ነፍስ ሚዲያ ላይ ለጥፋለሁ። የሙሞ ሲል ጊዜ ማርዝ ጠጥቶ የሞቱት አሉ። ምን ልታደርጉ ለሰውየው? ምን ሊያደርግ ብላችሁ ነው? እስቲ ያኔ እኮ ደሃ ወንድ ቢሆን ኖሮ ዞር ብለሽ አታይም። ዞር ብለሽ አታይም። ጌታ ምስክሬን እንኳን በስልክ ማሳየትሽ ይቅርና ለአግባሽ አንድ ላይ እንኑር እንኳን ብትይ አታደርግም። ብር ያለው ወንድ ስል በቃ በስልክ ውስጥም እንዲያርገሽ ከፍተሽ የምታሳየው። በርበሬ የጨምርብሽ መድኃኒዓለም አንቺ ቃለን ሴቶች ሁሉ አታሳድቡኛል። ምን አይነት ባለጌ ትውልድ ጋር ነው ያለ ነው? በፈጣሪ አሁንማ እኔ የሚመኘው በቃ ፈጣሪ እንደው እኔን ውሰድና አዲስ ትውልድ ጋር በቃ ፍጠረኝ እያልኩ ነው። አዲስ ትውልድ ጋር ዳግም መወለድ ፈልጋለሁ። ማታመጡ ጣጣ የለም እኮ ማታመጡ ጉድ የለም። የአንዷ ተታየ የአንዷ ከፋ ተብሎ ስናወራ 83 ሙሞ ሰውዬው አቅፎ ይዞ ማልኩን ሊያወዳድር ነው። አወዳድር ብለሽ ነው የምታነሺው የምትሰጪው ከፍተሽ። ሰውዬው አጠገብሽ ያለሽ መስሎሽ ነው በስልክ ሙሞ ከፍተሽ የምታሳየው። ማዳት ይውጣብሽ። ምን ሌላ ምን ይላሉ? ምን እየሆናችሁ ነው? ምንድነው? ሀብታም ወንድ ሲል ጊዜ እናንተ እንዲህ የሚያደርግ ነገር ምንድን ነው? ቆይ ኧረ ተውት። ይሄ ገንዘብ ይሄዳል ይመጣል፣ ምንም አይደለም። ገንዘብ ከሰራሽ ታገኛለሽ፣ ከለፋሽ ታገኛለሽ። ሰው ልጅ ያለ ገንዘብ አይኖርም እንዴ? አሜሪካ ወስድሻለሁ፣ ካናዳ ወስድሻለሁ፣ አውስትራሊያ ወስድሻለሁ፣ እኔ አንድ ሳምንት አሜሪካ ነኝ፣ አንድ ሳምንት እንትና ነኝ ብሎ በምላስ እንዴ ሲያደርግሽ ከፍተሽ የምታሳየው ነገር እግርሽ የሰው ነው ያንቺ አይደለም። ሰው በአሁኑ ጊዜ ዘመን ላይ አገብቶ የሚኖረው አንድ ላይ የሚኖረው እንኳን ባል አይታመንም። እናንተ ግን በስልክ ታሳያላችሁ። ምቺ ይምታብሽ። ምን አይነት ጊዜ ላይ ነው? በፈጣሪ ደግሞ እኮ ኢፍረት የሚባል ነገር የላችሁም እኮ። እንዲህ አድርጎ አገባለሁ ብሎ ትላላችሁ። ማት ይግባብሽና አገባለሁ ያለው ሁሉ ዝም ብሎ ነው እንደምነሳ የምታይ ነገር ነው እንዴ? ወይስ ቁልፍ የለም ብለሽ ነው? አገባለሁ ያለው ወንድ ሁሉም በቃ ማሳየት ነው። አገባሽ? አሁን አንቺ አገባሽ ወይ? ጭራሽ 83 ሙሙ። ጌታ ይገጽጸው እናንተ ላይ ያለው መንፈስ። ይሄ እቃ ራሱ ተመቷል። በቃ ለክፏል ሰይጣን። የዛን ሰዓት አንቺ ስልኩ ስክሪኑ ጋር እንዲያርገ ስታመጪ ተለክፏል። ሰላማዊ አይደለም። አረኛ የቱን እንጩ? በአንድ በኩል ሃይማኖት ከሃይማኖት ከዘረኝነት መጥቶ ሃይማኖት ጋር ይባላል። በአንድ በኩል ደግሞ ሲሉሙሙ ወጣ ወይ እልጎሪ ሊታሰብሩ ነው። ረመዳን ያለ አትርፈኝ በኢየሱስ ስም። ሴቶቹ ወዴት እየሄዱ ነው? በጌታ በኢየሱስ ስም እናንተ ላይ ያለው ይመታ። ወይስ ከእናንተ ብለን እኛ መጠቀም እንተው? ሚዲያ ኧረ በስመ አብ